ባዳሙ ያበደምኮት ከሺማት ባዳሙ ያበደምኮት ተራማት የበሎት ዋዳቴ ድራኔ ገንዘ ገራደም ይትኮም ታሌት ወሰረዶሬ ሻም ታሌት ይሁሉም ታሌት ወሬ ከነሴት ክንበበነሴት ወሬ ለይጃት ለምን እንቶናት በዋጅ ከጭምጭም በረሂጃት ጥገያ በለና ወሰይት ከተብራጭናና እንደ ጭምጭም ለበልና ሁሌም ቢሆን ስለ ሰላም ሲነሳ በቀዳሚነት የምትወሳው የሰላም ሰገነቷ ወራቤ ከተማ በቅርቡ ተመስርታ ወደ ልማት ንቅናቄ የገባች በአጭር ጊዜ ውስጥ ለማደግ በምታሳየው ጥረትና ውጤታማ የሆነ እንቅስቃሴ የሚታይ ለውጥ እያመጣች ትገኛለች። ለዚህም የእድገት እንቅስቃሴ በዋነኝነት እየተሰራ የሚገኘው ከተማዋን ለንግድ እንቅስቃሴ ለኢንቨስትመንትና አጠቃላይ ለኑሮ ምቹ ለማድረግ ከሚሰሩት ስራዎች አንዱ የሆነው የውስጥ ለውስጥ አስፋልት መንገድ ግንባታ ይገኝበታል። ኢትዮጵያን ልታለቃ ታወጫታ ፈሳ ፈረንካ በኢትዮጵያዊ ባበሻይ ሊቆት አለብያ ተሚ ቂጥናያ ተሚ ፈረንካ ቲዮን ባዳ በሌ ከስካ አዴና በሌ ከስካ ቻይም ብቶን ቻይ ከዚህ ከአስፋልት ልማት ስራችን ጋር ወደ 5.72 ኪሎ ሜትር ከ1 ቢሊዮን ብር በላይ በሆነ ወጪ እያስገነባን ያለንበት ሁኔታ ነው ያለው። በዚህም የህብረተሰቡ እንቅስቃሴ ወንዱ፣ ሴቱ፣ አዛውንቱ፣ ወጣቱ ሁሉም ባለው ተነሳሽነት የአቅሙን በማዋጣት ለዚህ ልማት በተነሳሽነት ድጋፋቸውን አሳይተዋል። 2 ሚሊዮን ለነይ ብር ቀላሊ ነው በቀን ግዛት ሲያለ ላሽ አያለ አለለ ባለ ፈቀለኝ አደምዱለለኝ ዋኖባው ተማም ብንገባ 5000 ብር አዱ ጥዳታ ሸታው ብረለተኝ 4000 ብር ያዱ ወሬ ደንወዘይ በታጋልነቴ ገቢያሽው 10000 ብር ነው። ከሪያሰን 51110 ሀጂ ሸምሴ መሐመድ በካሽ 10000 ብር አሽጋሪ ለገራንዲ ኩያቂ ያማርዲ ዋድኖት ለቄራ አሽጋሪ ለምየነ አሽጋሪ ለገራንዲ ኩያቂ ያማርዲ ዋድኖት እንዲሁም በስልጤ ዞን የሚገኙ ሁሉም ወረዳዎች በስራቸው ከሚገኙ ቀበሌዎች በማስተባበር በአጠቃላይ ከ1000 በላይ የሚሆን በሬ ማበርከት ችለዋል። እንግዲህ ይህን አስፋልት ለመስራት በመላው ዓለም ያላችሁ ማህበረሰብ ክፍሎች እንግዲህ አርሶ አደሩ ካለው የሚያርስበትን በሬ አውጥቶ እየሰጠን ያለነው እንግዲህ ሁሉም በየአቅሙ የስልጤ ማህበረሰብ እንዲሁም ደግሞ የስልጤ ወዳጅ የሆነ ሁሉ ለዚህ አስፋልት መዋጮ አድርጎ አይ ለምና ሰቤካ ባድንቆ ባዲያሶት ይልመቦኮ አይረባዚ አብጀላሊቆት ይትጋገዝና እንደረነ ያሽና ጌሰ በገግሽ ገቤ ትትንዳደራ የተረፈተ ከተማሞ ይላሊቆት ጌይ ላሊቆት ቶባት ኢታ yonan እንግዝ ይሳካነን እንግዝ ለኢኮ ለኢባሞኔ ቆማሪ ሐራሻሾና ዲነት ኢንዞነ ሙባልነናር ሐድክም ከራብ አገባሙ በባደደ ወይ ባብሌ ወቅቲ መጫን ቦዛ ቤሳ ባዳ አቅናት ይጋገዛ ወልቻል ወዳር በለጋዚ እንጀል 1000 በሬ ሞዴል አርሶ አደሮቻችን ለወራቤ እድገት የሚታለፍባት ብቻ ሳይሆን ብዙዎች እረፍት ወስደው ቁጭ ብለው ኢንቨስት የሚያደርጉባት የሚዝናኑባት የሚመራመሩባት ስራ የሚፈጥሩባት የዓለም ግንኙነት የሚያደርጉባት ትሆናለች ብለን ነበር። ይህን ዓላማ ለማሳካት የከተማ ነዋሪው የመጀመሪያ ምዕራፍ ላይ ድጋፉን አድርጓል።
ከተማ ህይወት የሚፈስበት ልብ ነው። ተንቀሳቃሽ ህይወት፣ የኢኮኖሚ መራራ፣ የህዝብ ግንኙነት መስመር በመንገዶች ይደገፋል። እያንዳንዱ ውስጣዊ መንገድ አስፋልት፣ የተሻለ ትራፊክ፣ ቀላል እንቅስቃሴና የተጠናከረ የንግድ ምንጭ ነው። ይሄ መንገድ ተገንብቶ እስኪጠናቀቅ ድረስ እንግዲህ የሚፈጀው ብር ወደ 1 ቢሊዮን 61 ሚሊዮን አካባቢ ይፈጃል። ይሄም ከህብረተሰቡ ጋር በጋራ በመሆን መሸፈን መቻል አለብን ብለን እንቅስቃሴዎችን እያደረግን ያለበት ሂደት ነው ያለው። እስካሁን ባለው ወደ 30% ክፍያ አድቫንስ ከፍለን ወደ ተግባር ገብተን ያው እንግዲህ ወደ 1.4 ኪሎ ሜትር የሚሆነውን ያው አክቹአሊ የመጀመሪያ የቆረጣ ስራ ጨርሶ እንግዲህ ሰሌክት የደፉ የገለ እንትን ያለበት ሂደት ነው ያለው። ይሄን ቀጣይም ያጠናክረን መሄድ መቻል አለብን የሚል ነው። ለዚህ አሁን በትልቁ እየሰራን ያለነው ከህብረተሰቡ ጋር በጋራ ሆነን አስፋልቱን መገንባት ማጠናቀቅ መቻል አለብን የሚል እንቅስቃሴ ይዘን በዚህ በርካታ ውጤቶችን ማምጣት የቻልንበት ነው። ድጋፋችሁ ተጠናክሮ ይቀጥል። የሰጣችሁንን 1 ሳንቲም ሳትጎድል በትክክል ሰርተን በትክክል ተቆጣጥረን በስራ አውለን ለምርቃቱ እንገናኛለን። እጅግ አድርጌ አመሰግናችኋለሁ። አለ ይስጥልን። አመሰግናለሁ። ገባሞ ሸማሞ አላሊኮ ተነቃሞ 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 ባዳሙ ያበደምኮት ከሺማት ባዳሙ ያበደምኮት ተራማት የበሎት ባዳቴ ድራኔ ገንዘ ገራደም ይትኮም ታሌት ቡሰረ ዶሬ ሻም ታሌት የሁሉም ታሌት ወሬ ከነሴት ክንበበነሴት ወሬ ለሂጃት ለምን እንቶናት በዋጅ ከጭብጭብ በረሂጃት ጥገያ በለና በሰይት